እድሜያችን ከ30 እስከ 60 ዓመት ባለው ክልል ውስጥ ከሆነ ሰውነታችን እንደ 20ዎቹ እድሜ በፈለግነው መንገድ እንደማይሰራ ልናቅ ይገባል። በፊት ችግር የለውም ብለን የምናልፋቸው ትንንሽ ልማዶች አሁን የረጅም ጊዜ የጤና ጠንቅ እየሆኑ መጥተዋል። በዛሬው ቪዲዮዬ በጤናና በደስታ ለመኖር ዛሬውኑ ልናቆማቸው የሚገቡ 7 ወሳኝ ባህሪዎችን እናያለን። በተለይ ቁጥር 4 ላይ የምነግራችሁ ልማድ ብዙዎቻችን ጤናማ መስሎ በየቀኑ የምናደርገው ነገር ግን ደግሞ ልባችንና ጉበታችን የሚጎዳ ስህተት ነው። ለወደፊት ጤናው ጥንቃቄ የሚያደርጉ ከሆነ እና ቀና ሐሳብ ካለው ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ይጀምሩት። እንዲሁም ደግሞ ቪዲዮውን እስከ መጨረሻ ይመልከቱ። በቀጥታ ወደ ትምህርቱ እንለፍ። በመጀመሪያ ደረጃ ብዙዎቻችን ጤናማ የሚመስለን ግን የምንሳሳት በጣፋጭ መጠጦች መጠመድ ነው። ከ30 ዓመት በኋላ ሰውነታችን ስኳርን የማስተናገድ አቅሙ ይቀንሳል። ፋይበር የሌላቸውን የታሸጉ ጭማቂዎችንና ለስላሳ መጠጦችን በምንወስድበት ጊዜ የደም ስኳራችን በፍጥነት ይጨምራል። በዚህ ምክንያት ጣፊያችን ከአቅም በላይ ከፍተኛ ኢንሱሊን እንዲያመነጭ እናስገድደዋለን። ይህ ደግሞ ለሰውነታችን ለኢንሱሊን ታዛዥነቱ እንዲቀንስ በማድረግ ለሆድ አካባቢ ስብ ክምችትና ለስኳር በሽታ ይዳርጋል። ታዲያ ከዚህ ችግር ለመውጣት በምትኩ በቤት ውስጥ የተዘጋጁ የተፈጥሮ ይዘታቸውን የጠበቁ ፍራፍሬዎችን ስኳር ሳይጨመርባቸውና ውሃን መጠጣት ጤናማ ይሆናል። በሁለተኛ ደረጃ ደግሞ ብዙዎቻችን ጤናማ የሚመስለን ግን ደግሞ እጅግ አደገኛ የሆነው ለረጅም ሰዓት መቀመጥ ነው። ብዙዎቻችን በቀን ከ8 ሰዓት በላይ ተቀምጠን እናሳልፋለን። ይህ ልማድ የደም ዝውውርን ያቀዘቅዛል፣ የሰውነት ጡንቻችን ያዳክማል። የ1 ሰዓት የአካል ብቃት እንቅስቃሴ ብንሰራ እንኳ ቀሪውን ሰዓት አለመንቀሳቀስ ለደም መርጋትና ለልብ ህመም ያጋልጣል። መፍትሄው ደግሞ በየ1 ሰዓቱ ወይም በየ30 ደቂቃው ለ5 ደቂቃ ያህል ተነስቶ እንቅስቃሴ ማድረግ ነው። በሶስተኛ ደረጃ ደግሞ ብዙዎቻችን ጤናማ የሚመስለን ግን የምንሳሳተውና ለጤናችን እጅግ አደገኛ የሆነው በምግቦች ውስጥ የሚደበቅ ጨው ነው። ልብ በሉ፣ አደገኛ ጨው እኛ በምግብ ላይ የምንጨምረው ብቻ አይደለም። ይልቁንም በታሸጉ ምግቦችና በሬስቶራንት ምግቦች ውስጥ የሚደበቀው ከፍተኛ የሶዲየም መጠን ነው። ይህ በሂደት የደም ግፊታችንን ከፍ ያደርጋል፣ ኩላሊትን ያጨናንቃል። ሁልጊዜ የታሸጉ ምግቦችን ሲገዙ ይዘታቸውን ያንብቡ። እናም ዝቅተኛ ሶዲየም ይዘት ያላቸውን ይምረጡ። ምግብ ሲያዘጋጁ የጨው መጠኑን ይቀንሱ። በአራተኛ ደረጃ ደግሞ ብዙዎቻችን የምንስተው አሁንም በጤናችን ላይ በከፍተኛ ደረጃ ጉዳት የሚያደርሰው በቂ እንቅልፍ ወይም ደግሞ እረፍት አለማድረግ ነው። እንቅልፍ ለሰውነት የጥገና ጊዜ ነው። በቀን ከ7 ሰዓት በታች መተኛት የምግብ ፍላጎትንና ጭንቀትን የሚቆጣጠሩ ሆርሞኖችን ያዛባል። ለዚህ ነው በቂ እንቅልፍ ባላገኘን ማግስት የፋብሪካ ምግቦችን የምንመኘው። እድሜ እየጨመረ ሲሄድ ሰውነታችን ራሱን እንዲጠግን በቂ እንቅልፍ መስጠት ምርጫ ሳይሆን ግዴታ ነው። በአምስተኛ ደረጃ ደግሞ ብዙዎቻችን አሁንም ጤናማ የሚመስልን እጅግ አደገኛ የሆነው የአእምሮ ጫናንና ጭንቀትን ቸላ ማለት ነው። የተራዘመ ጭንቀት በሰውነታችን ውስጥ የኮርቲሶል መጠንን ከፍ ያደርጋል። የተራዘመ ጭንቀት በሰውነታችን ውስጥ የኮርቲሶል መጠንን ከፍ ያደርጋል። ይህ ደግሞ ለረጅም ጊዜ ሲቆይ ለልብ ህመምና ለአእምሮ ድካም ይዳርጋል። ከ30 ዓመት በኋላ ለአእምሮ ጤና ትኩረት መስጠት ለሰውነት ጤና እንደ መስጠት እኩል አስፈላጊ ነው። የአእምሮ ጤና የሁለንተናዊ ጤና መሰረት ነው። የተራዘመ ጫናና ጭንቀት ለመቀነስ አወንታዊ ሐሳብን ያዳብሩ። በጥልቀት መተንፈስን ይለማመዱ። ሁሌ ትክክል ለመሆን አይሞክሩ። ከቁጥጥራችን ውጭ የሆኑ ነገሮችን መተውን ይለማመዱ። በስድስተኛ ደረጃ ደግሞ አደገኛ የሆነው ልማድ የህመም ማስታገሻ መድኃኒቶችን አዘውትሮ መውሰድ ነው። ለእያንዳንዱ ትንንሽ ህመም ማስታገሻ መውሰድ ቀላል ሊመስል ይችላል። ነገር ግን እነዚህ መድኃኒቶች በጉበትና በኩላሊት ላይ ከፍተኛ ጫና ይፈጥራሉ። የህመሙን መነሻ ከመፈለግ ይልቅ በክኒን ብቻ ለመሸፈን መሞከር ለወደፊት ትልቅ ዋጋ ያስከፍላል። እናም ካለ ሐኪም ትዕዛዝ እንደ ፓራስታሞል፣ ኢቡፕሮፊን አይነት መድኃኒቶችን ገዝተው ከመውሰዶ በፊት የበሽታው ምክንያት ምን እንደሆነ ይመርምሩ። እናም የበሽታውን ስረ መሰረት ለማከም ይሞክሩ። በሰባተኛ ደረጃ ደግሞ ብዙዎቻችን የምንሰራው ስህተት የጡንቻና የአጥንት ጥንካሬን መዘንጋት ነው። ከ30 ዓመት በኋላ የሰውነት ጡንቻ በተፈጥሮ እየቀነሰ ይሄዳል። የጡንቻችንና የአጥንታችን ጥንካሬ ይዞ ለመቀጠል ጥንካሬ ስፖርት መስራት፣ አመጋገባችን ማስተካከል ይኖርብናል። ለምሳሌ ክብደት ማንሳት ወይም ደግሞ ፑሽአፕ ሊሆን ይችላል። እነዚህን የጥንካሬ ስፖርቶች ካልሰራን ጡንቻችንና አጥንታችን ይዳከማል፣ ሜታቦሊዝማችን ያዘቅዛል። ጡንቻ ማለት ለቁንጅና ብቻ ሳይሆን የደም ስኳርን ለመቆጣጠርና በንቃት ለመንቀሳቀስ ወሳኝ ነው። እርጅና ጠላት አይደለም፣ ጠላታችን ቸልተኝነት ነው።
ዛሬ የምታደርጓቸው ትንንሽ ምርጫዎች ቀጣዮቹን 10 እና 20 ዓመታት በጤና ወይም ደግሞ በበሽታ እንደምትኖሩ ይወስናሉ። ጠቀስናቸው 7 ነጥቦች ውስጥ ለእናንተ ለማቆም የሚከብዳችሁ የትኛው ነው? አስተያየታችሁን በኮሜንት አጋሩኝ። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ለነገ ጤናችሁ ዛሬ ጥንቃቄ አድርጉ። በቀጣዩ ቪዲዮ እስከምንገናኝ ሰላም ቆዩ።